በገላትያ መጽሐፍ ምዕራፍ 4 ላይ ቁጥር 7 ላይ ሲናገር ጳውሎስ የሚናገረው 6 እና 7 ላይ ከእንግዲህ በኋላ አንተ ልጅ እንጂ ባሪያ አይደለም ይላል። ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። ትዝ ይላችኋል ሮማዊ አባት ልጁ በ17ኛው ዓመት በመጋቢት ወር ለኃላፊነትና ለወራሽነት እንደሚበቃ ለማረጋገጥ የልጅነቱን ልብስ ያውልቅና የወራሽነት ልብሱን ያለብሰዋል። ለምንድን ነው ኢየሱስን ልብስ አድርጎ እግዚአብሔር አብ ያለበሰን? መንግስቱን እንወርስ ዘንድ ለወራሽነትና ለልጅነት እንደበቃን ማሳያ ይሆን ዘንድ። ስራን መሰረት ያደረገ ግንኙነት ያላቸው ባሪያና ጌታ እንጂ አባትና ልጅ አይደሉም። እስከ ሰራ ድረስ የሚኖረው ባሪያ እንጂ ልጅ አይደለም። ልጅ የሚኖረው እስከ ሰራ ድረስ አይደለም። ከአባት ጋር ካለው ግንኙነት ከተጋፈለው ዘር ከተገኘበት ህይወት የተነሳ ነው። ባሪያ ጌታውን የሚታዘዘው ከፍርሃት የተነሳ ነው። ልጅ ግን አባቱን የሚታዘዘው ከፍቅር የተነሳ ነው። የቱንም ያህል ባሪያው ላቡን ቢያፈስ ወራሹ ግን ልጅ እንጂ ባሪያ አይደለም። ስለዚህ ከጸጋ ወደ ህግ መመለስ ከልጅነት ወደ ባርነት መውረድ ነው። አጽዳቂ ራሱ ሰው ራሱን በእግዚአብሔር ፊት ትክክል ሊያደርግ አይችልም። እግዚአብሔር ነው ልክ ነህ ሊለው የሚችለው። ታዲያ ስለዳንን እንደፈለግን ኑር ማን አለ? ማንም አላለም። ኑሮ ለመስቀሉ ፍቅር ምላሽ ነው። ምን ማለት ነው? ባጫራመኛ ላስረዳ። አይ ላቭ ዩ ስትልህ የሆነች ልጅ ምን ረምትለው አንተ ትላለህ? አትልም። አይ ላቭ ዩ ቱ አይ ላቭ ዩ ባክ። ልክ እንደዚህ ነው። ጌታ መስቀል ላይ አይ ላቭ ዩ ብለዋል። ሰምተሃል? ስለዚህ ኑሮ ለመስቀሉ ፍቅር ምላሽ ነው እንጂ ከእግዚአብሔር ጋር ግንኙነት የመመሰረት ምክንያት ሊሆን አይችልም። ህጉ ወላጅ እስኪመጣ ድረስ ሞግዚት ሆኖ እንዳገለገለ ባለፈው ሳምንት ተነጋግረናል። እና ሰዎቹ መጥተው ምን አድርገዋል? ቀናትን፣ ወራትን፣ በዓላትን ማክበር ወደ መንፈሳዊነት ይመራል ብለው እያስተማሩ ህዝቡን አስተዋል። ታዲያ ሰው በራሱ ሃይማኖታዊ ስርዓት ወይም ደግሞ በራሱ የሞራል ጥረት በስራ ላይ የተመሰረተ ግንኙነት ከእግዚአብሔር ጋር መመስረት ከቻለ፣ ተቀባይነት ያለው ግንኙነት ከእግዚአብሔር ጋር ማድረግ ከቻለ እንኪያስ ኢየሱስ በከንቱ ሞታ። እንኪያስ ኢየሱስ ክርስቶስ የሞተው ያ ሞት ፊልም ብቻ ነው፣ በቃ ዝም ብሎ ድራማ ነው። የኔ ዋነኛው ሐሳቤ እናንተ ጥሩ ስሜት እንዲሰማችሁ አይደለም፣ እውነትን እንድታቁ ነው። እውነት አርነት ያወጣል እንደሚል መጽሐፍ እውነትን ቢመራቸውም እንኳን ሰምተው ከተያዙበት ባርነት ነፃ እንዲወጡ የጳውሎስ አልቲሜት ዓላማ እሱ እንደሆነ ይነግራቸዋል። ስለዚህ ሰርተ ትገባለህ የሚሉ ሰዎች ዘላለምን ብትሰራ ደግሞ በእግዚአብሔር ፊት ተቀባይነት ማግኘት አትችልም። እውነቴን ነው የምነግርህ። እግዚአብሔርን አርክተ ማርካት አትችልም። ሰው በስራ ከእግዚአብሔር ጋር ግንኙነት መሰረታለሁ ካለ ፎርኤቨር የህጉ ዓላማ አዳኝ እንደሚያስፈልግህና አቅም እንደሌለህ መናገር ነው። ለመጽደቅ መመኪያ የምታረገው ህጉን ከሆነ በራስህ ላይ እርግማን ታመጣለህ። ለመጽደቅ መመኪያ የምታረገው የአብርሃምን እምነት ከሆነ የአብርሃምን በረከት ታገኛለህ። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ይሄም ቢሆን አብርሃምን ያጸደቀው እምነቱ አይደለም። የአብርሃም አምላክ እምነቱን ጽድቅ አድርጎ ቆጥሮ ነው ያጸደቀው።